ሰለሞን አይ ቆይ ችግር የለው ኖ ስነ ስርዓት መያዝ መቻል አለ ባንተ ራስ ማለት ነው ምንድነው ችግሩ ምን መሰለህ ችግሩ ሾው ያንተ ነው ልክ ግን እዚህ አንፌር የሆነ ነገር ልንሸከም መጫወቃችን ያልቻልነው አንተ በሲኒ ላይ ማዕበል ከሰሳይ ማለት መቻል አለ why you give him third times እኔ እጀነሰ ያወጣው ከነበሩን አዩ ከነበሩ ሆነ ሪፕሬዘንታቲቭ ሆነ ሶስት የሚሰጠው ኖ ሂዝ ኦሮሞ እንደማይ ማክላን ግን ሶስተኛ ሲሰጠው ደስ አይለኝም ይኸውልህ አሁን ልክ እንዳንተ አንተ በምታስበው መንገድ ከተሄደ እንደው ኖ ሰለሞን አንተ ራይት ነው I can just walk out ታልፈለክ ነው መውጣት ይችላል ቀጥል እሱ ምርጫ ነው ብዙ አታስፈራራኝ እንደሱ ጥሩ አይደለም እያስፈራራው አይደለም በእንግድነት ጠርተኸኝ እኔን ሁለተኛ ሳሰኝ ሶስተኛ ለምን ትሰጣለህ ቆይ እንደዚህ ትክክል አይደለም ይኸውልህ ኦኬ ልቀጥል ለኔ የምትሰራው ፌቨር አታርገው ይሄ የራስ ጉዳይ ነው አንተ እስከጠራኸኝ ድረስ ኢኳሊ መስጠት መቻል አለብህ ይሄ የብሔር ማንነት ብሔረሰብና ህዝብ የሚባለው ነገር ኢህአዲግ የፈጠረው ተረት ነው እነሱ አሳይመንት መስጠት ያቃሉ እኛ አሳይመንቱ ስንቆፍር እነሱ የራሳቸው ስራ ይሰራሉ የሆነ የጋለ አሎሎ ይወረውራሉ ያ የጋለ አሎሎ እናንሳው ስናገላብጥ አይዘር ይዘርፋሉ አይዘር ፖለቲካ ኢንተረስታቸውን ያራምዳሉ አይዘር ደግሞ የሚፈልጉትን ነገር ያራምዳሉ ስለዚህ ብሔረሰብ ህዝብ እኔ ልዩነት ያለው አይመስለኝም አንዳንድ ጊዜ ደግሞ ከተያዙ በኋላ መወራጨት ለመላላጥ ይባላል ህገ መንግስቱ የሚመራን ተሆነ ወይ አፍቱ ሰሚት ለህገ መንግስቱ መገዛት መቻል አለብን ማስጠበቅም መጠበቅም መቻል አለብን ስለዚህ ህገ መንግስቱ ዲፋይን ታረገ እኛ እዚች ሩም ውስጥ ብንወራጭ ምንም አናመጣም ተወራይተን ተከራክረን እንሄዳለን እንጂ ያነሳው ነገር የብሔር ማንነት የሚባል ነገር የለም እኔ አንዳንድ ጊዜ መሬት ላይ ያለውን ፋክት ይሄ ወረቀት ነጭ ነው ነጩን እንዴት ነው ጥቁር ብዬ መከራከር የምችለው እንዴት ነው ያለው አባቴ እኔ ሲያስተምረኝ አባባየው ደም ያለሙ ጉደታ ገልገሌ በኩ ዶሪ ያረ ሲያስቆጥረኝ ኢልማኮ አቲ ኦሮሞ ዳያለኝ ነው ምን ማለት ነው ልጄ አንተ ኦሮሞ ነው ይያለ ነው ያስተማረኝ በኦሮሞነት ቁም ይያለኝ ነው ስለዚህ ይሄ የብሔር ማንነት አንዳንድ ጊዜ አንተ ክርስቲያን ሆነ መጽሐፍ ቅዱስ ያነበብክ እንዴት ስለ ኦሮሞ ታወራለህ ሳትክሉኛል የብሔር ምንጭ እናንተ ተፈጥሮ የምትሉት ምንጩ ራሱ እኔ እግዚአብሔር የምለው አንድ የኦሮሞ ጉብል አንዲት የአማራን ጉብል ቤቱ ሲያመጣትና በፍቅር ሲገናኛት 60 ሚሊዮን ስፐርም ሴል በአንድ በሚረጭበት ጊዜ አንዱ ሄዶ እንቁላሉ ሰብሮ አበባየው የሚባል ሰውዬ ሲፈጠር it is not a matter of probability statistics አይደለም ፈጣሪ አስቦ በአለም ከእንስሳት ተለይቶ በሬ በግ አህያ ሳይሆን ሰው ሆኖ እንዲመጣ አንድ ጀነራል ሁለተኛ በአፍሪካ እንዲወለድ ሁለት ሶስተኛ በኢትዮጵያ እንዲወለድ ሶስት አራተኛ ኦሮሚያ በሚል ባር ሪጅን እንዲወለድ አራት አምስተኛ ኦሮሚኛ በሚናገሩ በገዳ ሲስተም በሚተዳደሩ በፈረስ በጣም ተዋጊዎች ዎሪየር ነገር ግን አንዳንዶች ጂል የሚሉት እኛ ግን የዋህ ምንለው ሰፊ ሌላው ማቀፍ የሚችል እንደራሱ የሚቆጥር ማህበረሰብ መካከል የተወለደው አበባየው ፈጣሪ አንደኛ ስለወሰነና እዚህ ደሃ ኢትዮጵያ ውስጥ እንዲወለድ ከኦሮሞ ማህበረሰብ እንዲወለድ ሌሎቹ በኮቴሽን ጋላ የሚሉት በዛ ኦሮሞ ካልቸር የሚባላል ረገዳ እንላለን ጉጂ የሚጨፍረው ማን ነው ቦረና የሚጨፍረው ሸዋ ሰላሌ የምንጨፍረው ሌላው እስክሳ ነው ይነቀንቃል እኛ ደግሞ እንታት እንላለን መገለጫ ስለሆነ ነው ብራዘር እኔ ኦሮምኛ ጎባ ኮርማ ብሎ ጆቴ ጃምቦ ጆቴ ሲጨፍር ይነቀንቀኛል ታነስቼ እነሱ በኮቴሽን ፕሮቴስታንት ተጨፍረው ብሎ የሚሉትን ከመሰረቱ እየፈነቀለኝ ኦሮሞነቴ ብሶብኝ ጨፍራለሁ እሺ ትግሬኛ ሲጨፍር ላይ ፈነቅለኝ ይችላል ትንሽ አማርኛው ሊፈነቅለኝ ይችላል ትግራው ከኦሮሞ የሚለይበት ኦሮሞ ከትግራይ አማራው ከኦሮሞ የሚለይበት የተለያዩ ቫልዩዎች በዛ ውስጥ ያሉበት ህብረተሰቦች ነበሩ ዛሬም አሉ መገለጫቸው ይሄ ነው የኩት አንድ ኢትዮጵያዊ የትም ያገሪቱ ክልል ወይም ስፍራ ላይ ያለ ኢትዮጵያዊ ብሔር ሲያስብ